ለምን ትኖራላችሁ? ይህንን ጥያቄ በጥልቀት አስባችሁበት ታውቃላችሁ? ብዙ ሰዎች በየቀኑ ይኖራሉ፣ ይሰራሉ፣ ይማራሉ፣ እንዲሁም ለህይወታችን አስፈላጊ ነው ብሎ ያሰቡትን ስራ በሙሉ ሲተገብሩ ይኖራሉ። ነገር ግን ለምን እንደሚኖሩበት ግልጽ አያውቁም። ዛሬ ስለ ዓላማ እንማራለን። የህይወታችንን አቅጣጫ የሚወስነውን ኃይል እንመለከታለን። በዓለማችን ከ100 ሰዎች መካከል 99 የሚሆኑ ሰዎች በህይወታቸው ብዙ እንደሚደክሙ ይነገራል። እጅግ የሚያሳዝነው ነገር ግን እነዚህ ሰዎች መዳረሻቸውንም ሆነ ለምን መኖር እንደሚፈልጉ በግልጽ አለማወቃቸው ነው። እናንተስ ከ5 ዓመት በኋላ የት መድረስ እንደምትፈልጉ በግልጽ ታውቃላችሁ ወይስ እንደነዚህ ሰዎች ናችሁ? ወዳጆቼ፣ ችግሩ የጥረት እጥረት አይደለም። ችግሩ ዓላማችንን አለማወቃችን ነው። በመሆኑም በዛሬ ቪዲዮአችን ዓላማችን እንዴት በጥሩ ሁኔታ ማዘጋጀት እንደምንችል የምንማር ይሆናል። ለቻናሉ አዲስ ከሆናችሁ አሁኑ ቻናላችንን ሰብስክራይብ አድርጋችሁ እንድትጀምሩ በአክብሮት እንጠይቃለን። የዛሬ ቪዲዮአችን ዋና ዓላማ አንደኛ የህይወታችን ዓላማ እናውቃለን። ሁለተኛ የዓላማ ጠላቶችንና መፍትሄዎቻቸውን እንረዳለን። ሶስተኛ ዓላማችን ወደ ተግባር እንቀይራለን። ቤተሰቦች አብራችሁ ስትቆዩ እነዚህና መሰል ጉዳዮችን አብረን የምናይ ሲሆን በቪዲዮ መጨረሻ ደግሞ ብዙ ሰዎች የማያውቁትን ዓላማችሁን ለማግኘት የሚረዳ ልዩ ሚስጥር አካፍላችኋለሁ። በቀጥታ ወደ ዛሬው ክፍላችን እናልፋለን። ዓላማ ማለት አንድ ሰው ራሱን ለምን መሆን እፈልጋለሁ ብሎ ሲጠይቅ የሚያገኘው መልስ ማለት ሲሆን ይህም መልስ ደግሞ በህይወት የመኖሩ ዋና ምክንያት ማለት ነው። ጠቅለል አድርገን ለማየት ያክል ዓላማ ማለት አንድ ሰው ህይወቱን የሚመራበት፣ ውሳኔዎችን የሚያቀናበትና ለህይወቱ ትርጉም የሚሰጠው ዋና የመኖሩ ምክንያት ማለት ነው። ይህም ሰውየው ለራሱ ለማህበረሰቡና ለዓለም ምን አይነት አስተዋጽኦ ማበርከት እንደሚፈልግ የሚገልጽ ነው። ስለሆነ ዓላማ ሲኖረን አንደኛ ህይወታችን ግልጽ አቅጣጫ ያገኛል። ሁለተኛ ውሳኔዎቻችን ቀላል ይሆናሉ። ሶስተኛ ችግሮችን በጽናት መቋቋም እንችላለን። አራተኛ ስራዎቻችን ትርጉምና ዋጋ ያገኛሉ። አምስተኛ በሌሎች ህይወት ላይ አዎንታዊ ተጽዕኖ መፍጠር እንችላለን። የዓላማ ባህሪያት። ዓላማ ልዩ ልዩ ባህሪያቶች አሉት። ከባህሪያቶቹ መካከልም አንደኛ ዘላቂ ነው። ዓላማ ማለት በህይወት የመኖራችን ዋና ምክንያት ማለት ከሆነ በህይወት እስከኖርን ድረስ አብሮን የሚዘልቅ ነገር ነው ማለት ነው። ሁለተኛ ረቂቅ ነው። ዓላማ የምናባዊ ስዕል እንጂ በእጅ የሚዳሰስ ነገር ስላልሆነ ዓላማ ረቂቅ ነው እንዲባል አስችሎታል። ሶስተኛ ዓላማ ለሁሉም ነገር ትርጉም ይሰጣል። ዓላማ ያላቸው ሰዎች የሚሰሯቸው ስራዎች በሙሉ በህይወታቸው ላይ ትርጉም የሚያመጡ ስለሆኑ እነዚህ ስራዎች ትርጉም ያላቸው ይሆናሉ። አራተኛ ከውስጥ ይመነጫል። ዓላማ ከውስጣችን ፍላጎትና ጥንካሬ የሚመነጭ ነገር እንጂ በሰዎች ይሁንታና ችሎታ የሚሰጥ ነገር አይደለም። የዓላማና የህልም ግንኙነት። ዓላማና ህልም በብዙ መንገድ የሚገናኙ ነገሮች ሲሆኑ እንዲሁም ደግሞ የራሳቸው የሆነ ልዩነት አላቸው። አንድነታቸውን ስናያቸው አንደኛ ሁለቱም የወደፊትን ያመለክታሉ። ወደፊትን ያመለክታሉ ማለት መሆን የምንፈልገውንና ለምን መሆን እንፈልጋለን የምንለውን ነገር ወደፊት እንድንሆን ያደርገናል ማለት ነው። ሁለተኛ ሁለቱም ተነሳሽነትን ይፈጥራሉ። ነገ ለምንሆነው ነገር ጠንክረንና በብርታት እንድንሰራ ተነሳሽነት ይሰጡናል። ሶስተኛ ሁለቱም ራስን ማወቅን ይጠይቃሉ። ዓላማችንም ሆነ ህልማችንን በምናዘጋጅበት ጊዜ ቀድመን ራሳችንን ማወቅ ይጠበቅብናል። ካልሆነ ግን ራሱን ያላወቀ ሰው ህልሙንም ሆነ ዓላማውን በትክክለኛው መንደፍ አይችልም። አራተኛ ሁለቱም ለስኬት መሰረት ናቸው። ስኬት ማለት የህልምና የዓላማ መዳረሻ ማለት ስለሆነ ህልማችንና ዓላማችን ደግሞ የስኬታችን መሰረቶች ናቸው። አምስተኛ ሁለቱም ጽናትን ያጠናክራሉ። ለነገ ስኬታችን ለመድረስ ብዙ ስራዎችን መስራት እንደሚጠበቅብን ሁሉ እነዚህን ስራዎች በምንሰራበት ሰዓት ደግሞ ብዙ ፈተናዎች ሊገጥሙን እንደሚችሉም ግልጽ ነው። በመሆኑም እነዚህን ፈተናዎች በጽናት እንድንቋቋም ዓላማችንና ህልማችን ያጎናጽፉናል ማለት ነው። አሁን ደግሞ ልዩነታቸውን እንይ። ዓላማና ህልም በተለያዩ መንገዶች ይለያያሉ። አንደኛ ከጥያቄ አንፃር ህልም ምን መሆን እፈልጋለሁ የሚል ጥያቄን የሚያነሳ ሲሆን ዓላማ ደግሞ ለምን መሆን እፈልጋለሁ የሚለውን ጥያቄ ያነሳል። ሁለተኛ ከትኩረት አንፃር የህልም ትኩረት የት የሚለው ቦታ ላይ ሲሆን የዓላማ ትኩረት ደግሞ ለምን የሚለው ቦታ ላይ ነው። ሶስተኛ ከጊዜ አንፃር ህልም ከ5 እና ከዛ በላይ የሆኑ ዓመታቶችን የሚፈልግ ሲሆን ዓላማ ደግሞ ዘላቂ ዓመታትን የሚፈልግ ነው። አራተኛ ከምሳሌ አንፃር ህልም ምን መሆን ትፈልጋለህ ተብሎ ሲጠየቅ ሐኪም መሆን እፈልጋለሁ የሚለው ሲሆን ዓላማ ደግሞ ለምን መሆን ትፈልጋለህ ተብሎ ሲጠየቅ ህይወትን ለማዳን የሚል መልስን ይሰጠናል። አንድ ምሳሌ ልጨምርላችሁ። አንድን ሰው ምን መሆን ትፈልጋለህ ሲባል እኔ መሆን የምፈልገው መሐንዲስ ነው ካለን፣ ለምን መሆን ትፈልጋለህ ሲባል ደግሞ ከመሐንዲስነት ስራ ጋር ተገናኝነት ያለውን ነገር ይነግረናል። ለምሳሌ መሐንዲስ መሆን የሚፈልግ ሰው ዓላማው ምን ሊሆን ይችላል? መሰረተ ልማትን ማስፋፋት፣
7 ሊለን ይችላል። በአጠቃላይ ዓላማ በህይወት የመኖራችን ዋና ምክንያት ማለት ሲሆን ህልም ማለት ደግሞ የዚህ ምክንያት የወደፊት ምስል ማለት ነው። ስለሆነም ህልም ያለ ዓላማ ግልጽ አቅጣጫ የለውም። ዓላማ ያለ ህልም ደግሞ ግልጽ መዳረሻ አይኖረውም። ስለሆነም ህልምና ዓላማን ለያይተን የምናያቸው ነገሮች ሳይሆኑ አብረን አያይዘን የምናስባቸው ነገሮች እንደሆኑ ማሰብ ይጠበቅብናል። ዓላማችን እንዴት ማወቅ እንችላለን? ዓላማችንን ለማወቅ የሚከተሉትን 4 ዋና ዋና ጥያቄዎች ራሳችንን መጠየቅና ለእነዚህ ጥያቄዎች ደግሞ ተገቢውን መልስ መስጠት ይጠበቅብናል። በመሆኑም አንደኛ ምን ማድረግ እወዳለሁ የሚለውን ጥያቄ ራሳችን መጠየቅ አለብን። ምን ማድረግ እወዳለሁ ማለት ሳልደክም ለሰዓታት የምሰራው ስራ ምንድን ነው ማለት ነው። ይህንን ለማወቅ የልጅነት ትውስታችንን ማስታወስ ስለሚጠበቅብን አሳዳጊዎቻችን እንዲሁም ወላጆቻችን መጠየቅ ይኖርብናል። ሁለተኛ ምን ማድረግ ላይ ጥሩ ነኝ፣ ችሎታዬና ጥንካሬ ምንድን ነው? ይህንን ለማወቅ ደግሞ በልጅነታችን ከተማርናቸው ትምህርቶች መካከል የትኛውን የትምህርት አይነት ነው ይበልጥ የምወደው፣ ካልተማርንም ደግሞ የትኛውን የሙያ ዘርፍ ነው በይበልጥ የማተኩርበት ወይም ደግሞ የምወደው የሚለውን ነገር ማወቅ ይጠበቅብናል። ሶስተኛ ዓለም ምን ትፈልጋለች? በአካባቢያችን፣ በማህበረሰባችን እንዲሁም በዓለማችን ውስጥ ምን ችግር አለ የሚለውን ነገር ማሰብ ማለት ነው። እዚህ ላይ ማስታወስ የሚጠበቅብን ነገር ግን ዓለማችን በብዙ ሺህ ችግሮች አብራ የምትኖር ነገር እንደሆነች ማወቅ ይጠበቅብናል። በዚህም ደግሞ ብዙ ሺህ ችግሮች እንዳሉ ሁሉ ለእነዚህ ችግሮች ሙሉ እኛ ብቻ መፍትሄ ሰጪ አካል እንዳልሆንም መገንዘብ ይጠበቅብናል። ነገር ግን ፍላጎታችንና ጥንካሬያችን ተጠቅመን ከነዚህ ችግሮች መካከል ለየትኛው ችግር ነው መፍትሄ ልናቀርብለት የምንችለው የሚለውን ነገር ማሰብ ይጠበቅብናል። አራተኛ በምን ሙያ ክፍያ ማግኘት እችላለሁ? በምን ሙያ ክፍያ ማግኘት እችላለሁ ማለት ዓለማችን ውስጥ ብዙ ችግሮች አሉ ማለት ዓለም ላይ የሚኖረው ማህበረሰብ እነዚህን ችግሮች የሚያቀልለት አካል ይፈልጋል ማለት ነው። በመሆኑም ከነዚህ ችግሮች መካከል እኛ መፍታት የምንችለው ነገር ለማህበረሰቡ አስተዋጽኦ ማበረከት የሚችል ነገር ነው ወይ? አስተዋጽኦ የሚያበረክት ነገር ከሆነ ማህበረሰቡ ይህንን ነገር ለመግዛት በራሱ ተነሳሽነት የሚያደርገው ነገር ስለሆነ እኛም ማግኘት የሚጠበቅብን ነገር እንድናገኝ እንሆናለን ማለት ነው። በመሆኑም ግን ዓላማችን በምናዘጋጅበት ጊዜ የግዴታ ገንዘብ ላይ ብቻ መንጠልጠል አለብን ማለት አይደለም። ገንዘብ ሊሆን የሚችለው ነገር ምንድን ነው? ገንዘብ አገኘ ማለት አንድ ሰው የሰራው ስራ አስተዋጽኦ አበርክቷል ማለት ነው እንጂ ገንዘብ ለማግኘት ያንን ስራ ሰርቷል ማለት አይደለም። መታሰብ ያለበትም ነገር ደግሞ አንድ ሰው ስራዎቹን እንዲተገብር ገንዘብ ማለት አስፈላጊ ነገር እንደሆነ ማሰብ ይጠበቅብናል። በመሆኑም ዓላማችን በምናዘጋጅበት ጊዜ ገንዘብ ያስገኘኛል ወይ ብለን ማሰብ አለብን ማለት ሳይሆን የምንሰራቸው ስራዎች ገንዘብ አስገኛቸው ወይ የሚለውን ነገር ግን ታሳቢነት ማድረግ ይጠበቅብናል ማለት ነው። ዓላማችንን የሚያጠፉ ነገሮች፣ ዓላማችንን ልዩ ልዩ ነገሮችን ተጠቅመን እንዳዘጋጀን ሁሉ ዓላማችንን ለስኬት እንዳናደርስ የሚያደርጉ ጠላቶቻችንን ማወቅ ደግሞ ለእኛ አስፈላጊ ነገር ነው። በመሆኑም እነዚህን ጠላቶቻችንን ማወቅና መፍትሄዎቻቸውን ማዘጋጀት የግድ ስለሚለን እንደሚከተለው የዓላማን ጠላቶችና መፍትሄዎቻቸውን እናያለን። አንደኛ የሌሎች ተጽዕኖ። የሌሎች ተጽዕኖ ማለት ዓላማችንን ሌሎች መወሰን ሲችሉ ማለት ነው። አስቀድመን እንደገለጽ ነው ዓላማ ማለት በራሳችን ፍላጎትና ጥንካሬ የሚመነጭ የውስጥ ፍላጎት እንደሆነ አይተናል። በዚህ ጊዜ እኛን ፍላጎት ችላ ብለን በእነሱ ቁጥጥር ስር መዋል ከቻለን እነሱ የፈለጉትን ነገር በሙሉ ስንተገብር እንድንኖርና በህይወት የመኖራችን ምክንያት ለእነሱ እንደሆነ አድርገን እንድንኖር እንገደዳለን ማለት ነው። ይህንን ነገር እንዴት መፍታት እንችላለን ስንል ከነዚህ ሰዎች መራቅ ይጠበቅብናል። ከዚህ ውጭ ሌላ አማራጭ ሊኖረን አይችልም። እነዚህን ሰዎች ችላ ማለት አለብን። እነዚህን ሰዎች ችላ በምንልበት ሰዓት ደግሞ ከራሳችን ጋር በቂ ጊዜ ማሳለፍ እንዲሁም ደግሞ አዎንታዊ ከሆኑ ሰዎች ጋር ጊዜ ማሳለፍ ይጠበቅብናል። ሁለተኛ ፍርሃት ነው። ፍርሃት ማለት ላላደርግ እችላለሁ እያልን እንዲሁም ደግሞ ይህን ሳደርግ ሌላ ሰው ምን ይለኛል የሚሉ ነገሮችን ማገናዘብ ማለት ነው። ይሄ ነገር ማሰብ ያለብን ግን ፍርሃት የሚባለው ከጭንቅላታችን ውስጥ ብቻ ያለ ነገር እንጂ ውጭ ላይ ዓለም ላይ የለም። በቃ ይህን ነገር ማስታወስ አለብን። እኛ ምን ለበስን፣ ምን ሰራን፣ ምን አልን፣ ሰው የራሱ ህይወት እያስቸገረው ያለ ሰው ስለኛ ደንታው አይደለም። እኛ ላይ በቃ ውስጣችን ጭንቅላታችን ላይ ያለ ነገር ስለሆነ ይሄንን ማሸነፍ አለብን። ይሄንን ለማሸነፍ ደግሞ አንድ አማራጭ አለ። አማራጩ ምንድን ነው? የምንፈራው ሁኔታ አለ፣ አብሮን የሚኖር ደግሞ ችግር አለ። እነዚህን ነገሮች መመዘን አለብን። ፍርሃታችን አሸንፈን ችግራችን ማስወገድ ነው እኛን የሚቀለን ወይስ ፍርሃታችን ይዘን ችግራችንን አብረን ይዘን መቀጠላችን ነው የሚቀለን ለኛ? ይህን ነገር ማወቅ አለብን። ፍርሃቱ ከችግሩ በልጦ ከተገኘ ወይል ችግር የለውም፣ ከፍርሃቱ ጋር ብንኖር ችግሩ አብሮን ቢኖር ችግር የለውም። ችግሩ ከፍርሃቱ በልጦ ከተገኘ ግን ዋይናት ችግሩን ለማስወገድ ፍርሃታችንን መቅረፍ የማይጠበቅብን ለምንድን ነው? ይህንን ነገር ማወቅ ይጠበቅብናል። ሶስተኛ የአመቻችነት ስሜት። የአመቻችነት ስሜት ማለት ለሚፈጠሩ ችግሮች በሙሉ እንዲሁም አብረውን ለሚኖሩ ሁኔታዎችና ችግሮች በሙሉ ተጠያቂው እኔ ሳልሆን
ሌላ አካል እንደሆነ ማሰብ ማለት ነው። በዚህም ጊዜ ከነዚህ ችግሮች ጋር ተስማምተንና ተለማምደን እንድንኖር ትልቅ አስተዋጽኦን ያበረክታል። ነገር ግን ለአንድ ችግር መፍትሄ ማበጀት የምንችለው የችግሩን መንስኤ ማወቃችን ስለሆነ ያ ችግር አብሮን የሚኖረው ደግሞ ምንም እንኳን ወደ ችግሩ እኛ ባንሄድም አብሮን እንዲኖር የፈቀድንለት ግን እኛ ስለሆንን ለዚህ ችግር ትልቁ መንስኤዎች እነማን ናቸው ማለት ነው? ራሳችን እኛ ነን ማለት ነው። ሲቀጥል አንድ ሰው ማሰብና መጨነቅ ያለበት በራሱ ቁጥጥር ስር ያለ ነገር ላይ ነው እንጂ በሌሎች ቁጥጥር ስር ላይ ያለ ነገር ማሰብና መጨነቅ የለበትም። ምክንያቱም በሌሎች ቁጥጥር ስር ላይ ያለን ነገር አሰብክም ተጨነቅለትም ምንም መፍትሄ ልታበጅለት አትችልም። በራስ ቁጥጥር ላይ ያለን ነገር ግን ስታስብለት እንዲሁ ስትጨነቅለት መፍትሄ ልታበጅለት ትችላለህ ማለት ነው። ስለሆነም የአመቻችነት ስሜትን መቅረፍ የምንችለው በዚህ መንገድ ነው። ችግሩ የራሳችን ችግር እንደሆነ የችግሩ መንስኤ በዋነኝነት ራሳችን እንደሆነ ማወቅ ስንችል ለዚህ ችግር መፍትሄ ለማበጀት ራሳችን እንጥራለን ወይም ራሳችን ማመቻቸቱን ችላ እንላለን ማለት ነው። አራተኛ ማወዳደር በራሱ ችግር አይደለም። ችግሩ ምን ላይ ነው? እኛ የምንወዳደረው ከማንና በምን መልኩ ነው የሚለው ነገር ላይ ነው። መወዳደር ያለብን እኛ ከራሳችን ዓላማ ጋር ነው። ለዛሬ 5 ዓመት ካቀድነው ዓላማችን ጋር መወዳደር ቻለን ሲባል ይሄ ችግር ሳይሆን እንዲያውም ለስኬት እንድንደርስ ያደርገናል። ችግሩ ግን ምን ላይ ነው? ከጎረቤታችን እንዲሁም ከሌላ አካላት ከምናውቃቸው አካላት ጋር ነው የኛ ውድድር የሚሆነው ማለት ነው። እነዛ አካላት እቅዳቸውን ኑረው ዛሬ ላይ ስኬታቸውን እኛ የምናየው ነገር ግን ይህን ነገር እኛ ማስተዋል አንችልም። እኛ ማስተዋል የማንችልበት ምክንያት ደግሞ ምንድነው? የነዚህን ስኬት መንስኤ ምን እንደሆነ ማወቅ ስለማንችል ነው። በመሆኑም መወዳደር የምንችለው ራሳችን ከራሳችን ጋር ነው እንጂ ከነዚህ ሰዎች ጋር መሆን የለበትም። ከነዚህ ሰዎች ጋር ከሆነ ግን ከጥቅሙ ይልቅ ጉዳቱ ያመዝንብናል ማለት ነው። በመጨረሻ ለሀገር አስፈላጊ የሆኑ ሰዎችን እንድንጎዳም የምንደረግበት ምክንያት ቢኖር ይሄ ነው። ይሄም የሚሆንበት ምክንያት እነሱን ተወዳድረን ማሸነፍ ስለማንችል ነው። ስለዚህ ይሄ ርዕስ በጣም ሰፊ ርዕስ ስለሆነ ብቻውን ሌላ ቪዲዮ ብሰራላችሁ የተሻለ ይሆናል። ለማንኛውም ግን መወዳደር ያለብን ከራሳችን ዓላማና ዓላማችን ጋር ብቻ ነው። ሌላ ሰው የፈለገውን ህይወት መኖር ይችላል፣ እኛም ደግሞ የፈለግነውን ህይወት መኖር እንችላለን ማለት ነው። አምስተኛ ቸልተኝነት ማለት ለሆነ ነገር ጥሩ ግንዛቤ ያለመያዝ ማለት ነው። ያንን ግንዛቤ ባለመያዛችን መሰረት ነው ችላ ልንለው የምንችለው። የዛን ጥቅም የዛን ጉዳት ማወቅ ካልቻልን፣ የዛን ነገር አስፈላጊነት ማወቅ ካልቻልን በዛ ነገር ያለን ግንዛቤ ችላ እንድንል ያደርገናል። በመሆኑም ዓላማ ለኛ የሚያመጣውን አስተዋጽኦ ማወቃችን ይህን ቸልተኝነት መቅረፍ እንድንችል ያደርግልናል ማለት ነው። ምሳሌ ለዛሬ ቪዲዮአችን ለምሳሌ ወሰድነው ታላቁን አባት ኔልሰን ማንዴላ ነው። የዚህ ታላቅ ሰው ህልማቸው ሁሉም ሰው እኩል የሆነባት ደቡብ አፍሪካን ማየት ሲሆን ዓላማቸው ደግሞ የአፓርታይድ ስርዓትን ማጥፋትና እኩልነትን ማምጣት ነበረ። ይሁን እንጂ ይህን ህልምና ዓላማቸው እንዳላይ ለማድረስ ነገሮች አልጋ ባልጋ ሆነው አልጠበቋቸውም። ይልቁንም ለብዙ ችግርና መሰናክሎች እንደበቁ ታሪካቸው ያስተምረናል። ከገጠሟቸው ችግሮችና መሰናክሎች መካከልም ለ27 ዓመታት በእስር ቤት መቆየታቸው ግንባር ቀደም ተጠቃሹ ነው። ይሁን እንጂ ይህን ችግራቸውን ተጋጥመው ካለፉ በኋላ የመጀመሪያው ጥቁር ደቡብ አፍሪካዊ ፕሬዝዳንት ለመሆን የበቁ ታላቅና ጀግና ሰው እንደነበሩ ታሪካቸው ያስተምረናል። በዚህም አማካኝነት የዓለም ህዝብ፣ የጥቁር ህዝቦች እንዲሁም የዓለም ህዝብ የነጻነትና የእኩልነት ተሟጋች፣ የነጻነትና የእኩልነት አባት እያለ የሚጠራቸው ታላቅ ሰው ናቸው። ታዲያ ከዚህ ምሳሌ ምን እንማራለን ሲባል ህልምና ዓላማ ሲኖረን ችግሮችን ለማለፍ በዚህ ልክ ጽናት እንደሚኖረንና ህልምና ዓላማችን ለማሳካትም ነገሮች አልጋ ባልጋ ሆነው እንደማይጠብቁን ማወቅ ይጠበቅብናል። ዓላማችን ወደ ተግባር ለመቀየር የሚከተሉትን 5 ደረጃዎች ማለፍ ይጠበቅብናል። ደረጃ 1 ዓላማችንን መጻፍ። የኔ ዓላማ በዚህ በኩል ይሄን ማድረግ ነው ብለን ዓላማችንን መጻፍ ይጠበቅብናል። ለምሳሌ የኔ ዓላማ በማስተማር በኩል ወጣቶችን ማብቃት ነው ብለን መጻፍ አለብን። እዚህ ላይ ማስተዋወስ የሚጠበቅብን ነገር ግን ዓላማችንን በምናስቀምጥበት ጊዜ የግድ ህልማችንን ቀድመን መግለጽ ይጠበቅብናል። ይሄም የሆነበት ምክንያት ደግሞ ለምሳሌ የዚህ ሰው ወጣቶችን ማብቃት ከሆነ የሱ ዓላማ ወጣቶችን ለማብቃት ከማስተማር ውጪ የሆኑ ብዙ ስራዎችን መጠቀም ይችላል። ነገር ግን ህልሙ ማስተማር ስለሆነ በማስተማር እንደሆነ ወጣቶችን ማብቃት የሚችለው አበባ ይዞ ማስቀመጥ ይጠበቅበታል ማለት ነው። ደረጃ 2 ዓላማችንን በሚታይ ቦታ ማስቀመጥ። ዓላማችንን በየቀኑ ማየት የምንችለው ቦታ ላይ ጽፈን ማስቀመጥ ይጠበቅብናል። ለምሳሌ በስልካችን ስክሪን ላይ፣ በመኝታ ክፍላችን ላይ እንዲሁ በምናያቸው ቦታዎች ላይ ማስቀመጥ ይጠበቅብናል።
ሶስተኛ በየቀኑ ጠዋት ዓላማችንን መናገር። ዓላማ ይሄ ነው፣ ዛሬ በዓላማዬ መንገድ እኖራለሁ ብለን ዓላማችንን መግለጽና መናገር ይጠበቅብናል። አራተኛ በውሳኔዎቻችን ላይ ዓላማችንን ማስታወስ አለብን። ውሳኔዎቻችን በዓላማችን ላይ መሰረት ማድረግ ይጠበቅብናል። ሳይንሱ እንደሚነግረን ሰዎች በቀን ብዙ ሺህ የሚቆጠሩ ውሳኔዎችን ወስነን እንደምንውል ይነግረናል። በመሆኑም ለህይወታችን አስፈላጊ የሆኑ ውሳኔዎችን በምንወስንበት ጊዜ ዓላማችንን ማስታወስ ይጠበቅብናል። ካልሆነ ግን ዓላማችን ጋር የሚጣረሱ ውሳኔዎችን መወሰን ቻለን ማለት ወደ ዓላማችን እንዳንደርስ ሌላ መሰናክል እያስቀመጠን እንደሆነ ማሰብ ይጠበቅብናል። ደረጃ 5 ምንድነው? በየሳምንቱ ዓላማችንን መገምገም አለብን። በዚህ ሳምንት ወደ ዓላማዬ የሚያቀርበኝ ነገር ምን አደረግኩ? በዚህ ሳምንት ወደ ዓላማዬ እንዳልቀርብ የሚያደርገኝ ነገርስ ምን ፈጸሙ? እንዲሁም ወደሚቀጥለው ሳምንት ምን ማሻሻል እችላለሁ የሚለውን ነገር ማስቀመጥ ይጠበቅብናል። አሁን ተግባራዊ እንቅስቃሴ ወይም መልመጃዎች ላይ ደርሰናል። መልመጃዎቹ ዓላማችንን በጥሩ ሁኔታ እንድናዘጋጅ የሚረዱ ስለሆነ በስርዓት እንድትሰሯቸው በአክብሮት ጠይቃችኋለሁ። እንቅስቃሴ 1 ወይም መልመጃ 1 ምንድነው? ከዚህ በታች ያሉትን ጥያቄዎች ይሙሉ ይላል። ለእያንዳንዱ ጥያቄ ቢያንስ 3 መዘርዝሮችን ማስቀመጥ ይጠበቅብናል። ጥያቄ 1 ምንድነው? ምን ማድረግ ትወዳለህ? ጥያቄ 2 ምንድነው? ምን ማድረግ ላይ ጥሩ ነህ? ጥያቄ 3 ዓለም ምን ትፈልጋለህ? ጥያቄ 4 በምን ሙያ ክፍያ ማግኘት ትችላለህ? እነዚህን ጥያቄዎች አስታውሳችኋቸው ከሆነ ዓላማችን ለማዘጋጀት የሚጠቅሙን 4 ዋና ዋና ጥያቄዎች እንደሆኑ አስቀድመን ገልጸናቸዋል። በመሆኑም እነዚህን ቅድም በሰጠኋችሁ አማካኝነት ምሳሌ አማካኝነት አዘጋጅታችሁ ዓላማችሁን መጻፍ ይኖርባችኋል። እንቅስቃሴ 2 ወይም መልመጃ 2 ምንድነው? ላይ ያገኛችሁትን ዓላማ ግልጽ በሆነ መንገድ መጻፍ። የኔ ዓላማ በዚህ በኩል ይህንን ማድረግ ነው። የኔ ዓላማ በማስተማር በኩል ወጣቶችን ማብቃት ነው። የኔ ዓላማ በሕክምና በኩል ህይወትን ማዳን ነው እያላችሁ መጻፍ ትችላላችሁ። የዓላማ ቃል ኪዳን። እንግዲህ ውድ ቤተሰቦች እስካሁን አብራችሁን ካላችሁ አሁን ደግሞ ዓላማችንን ለመፈጸም የምንስማማበት ቃል ኪዳናችን ላይ ደርሰናል። ቃል ኪዳናችን በዚህ መንገድ መስማማት እንችላለን። በመጀመሪያ ስማችንን እንጽፋለን። እኔ ከዚህ በታች ፊርማ ያደረግሁ ብለን ስማችን ጽፈን የሚከተለውን ቃል ኪዳን እንገባለሁ። አንደኛ ዓላማዬን ፈልጌ ያገኘዋለሁ። ሁለተኛ ዓላማዬን በየቀኑ አስታውሳለሁ። ሶስተኛ ውሳኔን በዓላማዬ ላይ መሰረት አደርጋለሁ። አራተኛ ዓላማዬን ለሚያጠፉ ነገሮች ፊት አልሰጥም። አምስተኛ ዓላማዬን በህይወቴ ተግብሬ እኖራለሁ ብለን እነዚህን ሰነዶች መኖርና መተግበር እንደምንችል ተስማምተን ቀኑንና ፊርማችን ማስቀመጥ ይጠበቅብናል። አሁን ደግሞ የመጨረሻው ቲፓችን ላይ ደርሰናል። ቲፓችን ምንድነው? ዓላማችንን በቀላሉ ለማወቅ የሚረዳን አንድ ጥያቄ ነው። ጥያቄውም እንዲህ ይላል፣ ዛሬ እኔ ባልኖር ዓለም ምን ነገር ልታጣ ነበረ? ይህንን ነገር ማስታወስ ይጠበቅብናል። በጽሞና አዳምጠን በጽሞና አስበን ነው ለዚህ ጥያቄ ምላሽ መስጠት የሚጠበቅብን። ለምሳሌ ኢትዮጵያዊ ሊቅ ቅዱስ ያሬድ ባይኖሩ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የምትጠቀምበት ይህንን የመሰለ ሳቢና ማራኪ ዜማ ማግኘት አንችልም ነበር ማለት ነው። ይሄ ማለት እግዚአብሔር በሌላ ሰው አድሮ አይሰጠም ወይ የሚለውን ነገር ለእግዚአብሔር እንተውና እኛ ግን የምናውቀው ነገር እሳቸው በመኖራቸው በእሳቸው ቅዱስና በእሳቸው ተጋሉ ይሄ ዜማ እንደተገኘ ነው የምናምነው። ስለዚህ ይህንን ዜማ እንዲሰጡን የእሳቸው መኖር አስፈላጊ ነበረ ማለት ነው። እሳቸው መኖራቸው ይህንን ሁኔታ ጥለውልን ሄደዋል። በቀላሉ ለመግለጽ ያክል ቶማስ ኤዲሰንን እንበይ። ቶማስ ኤዲሰን ባይኖር ዓለም ምን ልታጣ ነበረ? መብራት ታጣ ነበር፣ አምፖል ታጣ ነበረ ማለት ነው። ስለዚህ እኔስ፣ አንቺስ፣ አንተስ ባንኖር ዓለም ምን ታጣለች? መኖራችንስ ለዓለም ምን አስተዋጽኦ ያበረክታል የሚለውን ነገር ማወቅ ይጠበቅብናል። ይሁን እንጂ ግን ለዚህ ጥያቄ መልስ የግዴታ አምፖል መስራት፣ ዜማ መድረስ ላይሆን ይችላል። ሰዎችን መርዳት፣ ሰዎችን መንከባከብ፣ ችግሮችን መፍታት ቀላል የሆኑ ነገሮችን ቢሆኑ ብቻ ግን ለዓለም አስተዋጽኦ አበርክተን ማለፍ አለብን። ልብ የምንለው ነገር ግን ለዚህ ጥያቄ መልስ መስጠት የማንችል ከሆነ ዓለም ላይ እየኖርን ሳይሆን እያኗኗርን እንደሆነ ማወቅ ይጠበቅብናል። እንግዲህ ውድ ቤተሰቦች እስካሁን አብራችሁን ካላችሁ ቪዲዮ ተመችቷችኋል ማለት ነው። ቪዲዮ ላይክ እንዲሁም ይጠቅማችኋል ብላችሁ ለምታስባችሁ ሰዎች ሼር እና ሰብስክራይብ በማድረግ ቻናላችን እንድትተባበሩን በአክብሮት እንጠይቃለን። በድጋሚ በሌላ ቪዲዮ ተመልሰን እስከምንገናኝ መልካሙን ተመኘሁላችሁ። ሰላም።